ቢዋይዲ እስከዛሬ ድረስ ሰርቶት የማያውቀው አይነት ምርጥ መኪና ሰርቷል። ስሙ ደግሞ ግሬት ታንጌል ይባላል። ድሮ የምናውቀው ታንጌል ብቻ ነበረ። ይህንን ግን ከታንጌሉ ከፍ አድርጎት በታንጌሉ ስታንዳርድ ማለት ነው ግሬት ታንጌል ብሎ አምጥቶታል ማለት ነው። በዋናነት በኢቪ ሞድ ነው የሚገኘው። ሬንጁ በጣም ከፍተኛ ነው። ውስጡ ያለው ሳይዝ በጣም ሰፊ ነው እና እንደ አሜሪካ የፋሚሊ ኤስዩቪዎች ሰፊና አሪፍ ፐርፎርማንስ ያለው በዛ ላይ በኤሌክትሪክ ሆኖ ነው የቀረበው እና በጣም የሚያስደንቅ መኪና ሆኖ ነው የመጣው። የዚህን መኪና ሙሉ ሪቪው ልስጣችሁና ከምን አይነት መኪኖችም ጋር እንደሚወዳደር ደግሞ ልንገራችሁ። ይሄኛው ግሬት ታንጌል የሚባለው መኪና በዋናነት ከውጭው ስንጀምር ርዝመቱ በጣም ረጅም የሚባል መኪና ነው። 5.26 ሜትር ይረዝማል። በተጨማሪም ደግሞ 2 ሜትር ስፋት አለው። ማለትም የመንገዱን 2 ሜትር ለብቻው ይይዛል ማለት ነው። ሌሎች መኪኖች ኤስዩቪዎች ዩአናፕ ምናምን 1 ሜትር ከ60 ሴንቲሜትር አካባቢ ናቸው ስፋታቸው ማለት ነው። ከነሱ ወደ 20% ምናምን ጭማሪ አድርጎ ወደ ጎን ስፋቱ ብቻ 2 ሜትር ይሞላል ማለት ነው። ልክ እንደ አሜሪካን ኤስዩቪዎች ነው 2 ሜትር ማለት ነው። አስቡት F150 ሳይዝ ማለት ነው ወደ ጎን 2 ሜትር ከሆነ። ከዛ በኋላ ደግሞ ዊል ቤዙን በምንመለከትበት ጊዜ ዊል ቤዝ ማለት ሁለቱ ጎማዎች መሃል ያለው ርቀት ነው። 3.13 ሜትር ይረዝማል። ጎማዎቹ መሃል ያለው ርቀት ማለት ነው። የፊቱ ጎማና የኋላው ጎማ መሃል ያለው ርቀት 3 ሜትር ነው። በጣም ረጅም የሚባለው ለዛ ተብሎ ከመሬት ያለውም ከፍታ ግራውንድ ክሊራንሱም ከፍ መደረግ ስላለበት ከፍ ያለ መኪና ነው ማለት ነው። ይሄ መኪና 7 ሲተር ነው። እንደነገርኳችሁ ስፋቱ ረጅም ነው። ወደ ጎንም ሰፊ ነው። ወደ ላይም ረጅም ነው። ቁመቱም ከፍ ያለ ነው። እንደ አጠቃላይ ሰፊ ስለሆነ 7 ሰው ድልቅቅ አድርጎ የሚይዝ አይነት መኪና ነው። እንደ ሌሎቹ ጥቅጥቅ ብሎ እያጠፋችሁት ምናምን ሳይሆን በትክክል 7 ሰው ዘጭ አድርጎ የሚይዝ አይነት መኪና ነው። ከሳይዙ በተጨማሪም ደግሞ ከዚህ መኪና በጣም የሚወዳደሩት መኪኖች ምንድናቸው ካልን ኪያ ኢቪ9 የሚባለው መኪና የዓለም ዋንጫው ላይ አይታችሁ ከሆነ ደግሞ ኪያ ኢቪ9 እና ሃዩንዳይ አዮኒክ 9 የሚባሉ መኪኖች በብዛት ማስታወቂያቸው እየተሰራጨ ነበር አሜሪካ ላይ ማለት ነው። የአሜሪካን ማርኬት ዶሚኔት ለማድረግ ነው የሚጥሩት። የአሜሪካ ማርኬት ደግሞ የሚፈልገው ትላልቅ ሳይዝ ያላቸውን መኪኖች እና አሪፍ ፐርፎርማንስ ያላቸውን መኪኖች ነው። አሜሪካኖች አስተውላችሁ ከሆነ እናታቸው ልጆቿን ወደ ትምህርት ቤት ለመውሰድ ትልቅዬ ቪኤት ኢንጂን ያለው ቢኤምደብሊው ወይ የሆነ ቼቪ ምናምን እየነዱ ይወስዳሉ። እንደዚህ አይነት ኃይልና ስፋት የሚፈልጉ ሰዎች ናቸው አሜሪካውያን ማለት ነው። ስለዚህ ይሄንን ሳቲስፋይ ለማድረግ የሚሰሩ መኪኖች ናቸው። ይሄ ግሬት ታንጌል የሚወዳደራቸውም ሃዩንዳይ አዮኒክ 9 እና ኪያ ኢቪ9 የተባሉት መኪኖች ማለት ነው። በተጨማሪም ከነዚህ ሁለት መኪኖች ውጪ ሪቪያን R1S የሚባለው መኪና እና ቮልቮ EX90 የሚባለው መኪናም ጋር ይወዳደራል ማለት ነው። እንደዚህ አይነት ሳይዝ እና ፐርፎርማንስ ያላቸው ማለት ነው። በጣም ፋሲኔቲንግ ወደ ሆነው ፓርት በጣም ደስ ወደሚያሰኘው ፓርት ደግሞ ሊሄድላችሁ ወደ ፐርፎርማንስ ማለት ነው። ይሄ መኪና ምን አይነት ፐርፎርማንስ እንደሚሰጥ ደግሞ ልንገራችሁ። ወደ 402 ሆርስ ፓወር ያመነጫል። 402 ሆርስ ፓወር ማለት እነ ኤልሲ 300 ማለትም እነ ጠቅላይ ሚኒስትሮቻችን ምናምን የሚሄዱበት አሁን በተለምዶ ገመቺስ ብለን የምንጠራው መኪና ማለት ነው። ይሄ መኪና ከላይ አስገባላችኋል። ይሄ መኪና አፕሮክሲሜትሊ ወደ 315 ሆርስ ፓወር ነው የሚያመነጨው። ይሄ መኪና ግን ይሄኛው የኤሌክትሪኩ መኪና 402 ሆርስ ፓወር ያመነጫል ማለት ነው። ከጉልበቱ በተጨማሪም ደግሞ በጣም ፈጣን ነው። የሚያስደነግጠው ነገር ደግሞ እሱ ነው። ፍጥነቱ ነው ደግሞ የሚያስደነግጠው ነገር። ከዜሮ እስከ 100 ኪሎ ሜትር ፐር አወር ለመድረስ ፍሬኑን ይዛችኋል እንበልና በምን ያህል ሰከንድ ያህል ነዳጁን ብረግጡት ነው 100 ኪሎ ሜትር ፐር አወር የምትደርሱት ከዜሮ የሚለውን ነው የሚለካው። ይሄ በ6 ሰከንድ ውስጥ ይደርሳል ነው መልሱ። 6 ሰከንድ ብቆዩ 1 2 3 4 5 6 ብቆዩ 100 ኪሎ ሜትር ፐር አወር እየተምዘገዘገ ነው የምታገኙት። ኖርማል ቀጭን አጭር መኪና ምናምን እንዳይመስላችሁ፣ ግብደ ኤስዩቪ ነው። የኤሌክትሪክ መኪኖች ነድታችሁ ለማታውቁ ሰዎች እንደዚህ ነው የሚነዱት። ቀስ እያላችሁ ነው የምረግጧቸው ማለት ነው። በተጨማሪም ደግሞ ሬንጁ እስከ 950 ኪሎ ሜትር የሚሄድ ትሪም አለው ማለት ነው። 950 ኪሎ ሜትር የሚሄድ ትሪም አለው ማለት ነው። አሁን የነገርኳችሁ ነገር ግን የከፍተኛው ሞዴል እንዳይመስላችሁ። የዝቅተኛ ኢንትሪ ሞዴል ብለው ለሰየሙት መኪና ይሄን የነገርኳችሁ ፐርፎርማንስ ማለት ነው። 402 ሆርስ ፓወር በ6 ሰከንድ 100 ኪሎ ሜትር ፐር አወር መድረሱና 950 ኪሎ ሜትር መሄዱ
ወደ ሚድ ትሪሙ ስንሄድ ወደ መካከለኛው ትሪሙ በምንሄድበት ጊዜ ደግሞ ወደ 500 ሆርስ ፓወር ያመነጫል። ከ400 አልበቃ ብሎት ሁላ 500 ገባ ማለት ነው። ከዛ በተጨማሪም ደግሞ ከዛኛውም የፈጣን አክሰለሬሽን ነው አለው ያሉት። ስለዚህ ከ6 ሰከንድ ባነሰ ከ0 እስከ 100 ኪሎ ሜትር ፐር አወር ይደርሳል ማለት ነው። ይሄኛው ፈጣን ለመሰላችሁ ይባስ ብሎ ይሄኛውን ደግሞ ከዛም ፈጣን አድርጎ አመጣው ማለት ነው ከመጀመሪያው ትሪም። ከዛ በኋላ ደግሞ ሬንጁ ግን ይቀንሳል። ጉልበት እንደነገርኳችሁ ከመጀመሪያው ትሪም ከ402 ወደ 500 አድርጓል። ማለትም 98 ሆርስ ፓወር ጨምሯል ማለት ነው። የድሮዎቹ እኛ የምናውቃቸው ዲኤክስ ኮሮላዎች 69 ሆርስ ፓወር አካባቢ ነው ያላቸው። እነ ዲዛይር ምናምን 80 አካባቢ ሆርስ ፓወር ናቸው፣ እስከ 90 አካባቢ ነው ሆርስ ፓወራቸው። ይሄኛው ግን ከዝቅተኛው ወደ መካከለኛው ትሪም በምትሄዱበት ጊዜ 98 ሆርስ ፓወር ይጨምራል። ጭማሪው ብቻ ነው 98 ሆርስ ፓወር አንድ መኪና ማለት ነው። ከዛ በኋላ ግን ይሄን ያህል የጉልበት ጭማሪ ስላለው ሬንጁ ደግሞ አፕሮክሲሜትሊ ወደ 100 ኪሎ ሜትር ይቀንስባቸዋል ማለት ነው። ስቲል ቀንሶ ራሱ 850 ኪሎ ሜትር ይወስዳቸዋል ነው። ፍላግሺፕ ሞዴሉ ጋር ደግሞ አልደረስንም። ትሪም ሌቭል ማለት ምን ያህል አሪፍ መኪና ተሰርቷል በዛ ሞዴል ውስጥ አሪፍነቱን የሚለካ ነገር ነው። መጀመሪያ የነገርኳችሁ ዝቅተኛውን ነው፣ አሁን የነገርኳችሁ መካከለኛውን ነው። ከዛ አሁን ደግሞ ከፍተኛውን ፍላግሺፕ የሚባለው ምርጡን ልነግራችሁ ነው። በዚህ ግሬት ታንጌል ምርጡን መኪና ማለት ነው። 2 ሞተር ነው ያለው፣ ኦል ዊል ድራይቭ ነው። የሚድል ትሪሙ ኦል ዊል ድራይቭ ነው። የመጀመሪያው ግን 2 ዊል ድራይቭ ነበር፣ 2 ጎማ ነው የሚነዳው ማለት ነው። የመሃለኛውና ከፍተኛው ትሪም ኦል ዊል ድራይቭ ይሆናል። 795 ሆርስ ፓወር ያመነጫል። 795 ሆርስ ፓወር ማለት አሪፍ የተባለ ሱፐር ካር ካልሆነውላ አያመነጭ። ሱፐር ካሮች 795 ሆርስ ፓወር ካመነጩ በጣም በከፍተኛ ፍጥነት መሄድ ይችላሉ። እነ ላምበርጊኒ ሁራካን ምናምን የሚባሉ ሱፐር ካሮች ናቸው የሚደርሱበት እና ከዛ በላይ ያሉት እነ ቡጋቲዎች እስከ 1600 ምናምንም አሉ በሆርስ ፓወር ደረጃ ማለት ነው። ሺሮን ሱፐር ስፖርት 300 ፕላስ ወደ 1600 ሆርስ ፓወር ነው የሚያመነጨው። ነገር ግን እሱ 16 ሲሊንደር ሞተር ነው ያለው ውስጡ ላይ 16 ሲሊንደር ማለት ነው። ይሄ ግን 2 ኤሌክትሪክ ሞተር ይዞ አንዱ ከፊት አንዱ ከኋላ ሁለት ጎማ እየነዱ 795 ሆርስ ፓወር ያመነጫል። ኖርማል ከተማ ውስጥ የምታዩት ኤሌክትሪክ መኪና ወደ 170 አካባቢ ነው ሆርስ ፓወሩ። አሪፍ የሚባሉት ወደ 200 አካባቢ ናቸው እና ID6 ምናምን ማለት ነው። ይሄ ግን 795 ማለት 800 ሆርስ ፓወር 4 መኪና በሉት ጉልበቱ፣ ጥሬ ጉልበቱ ማለት ነው። ይሄ ጥሬ ጉልበት ነው። ወረቀት ደረጃ ያለ ያው ራሱ መኪናውንም ለመጎተት የሚወጣው ብዙ ጉልበት አለ። በፍሪክሽን በምናምን የሚያጣው ብዙ ጉልበት አለ። ልክ እንደ ነዳጅ መኪና 795 ሆርስ ፓወር ጋር የሚወዳደር አይደለም። ነገር ግን ስቲል በቁጥርም ደረጃ ቢሆን 795 ሆርስ ፓወር አመንጭቷል ማለት ነው። ከዛ በኋላ ደግሞ 700 ኒውተን ሜትር ቶርክ ማመንጨት ይችላል። 700 ኒውተን ሜትር የሚመዝን ግፊት ማመንጨት ይችላል በትክክል እግሩ ማለት ነው። እግሩ 700 ኒውተን ሜትር ቶርክ እያወጣ እየቧጠጠ መሄድ ይችላል ማለት ነው። ይሄ በጣም የሚያስደንቅ ነገር። ከ700 ኒውተን ሜትር ቶርኩ በላይ ደግሞ የሚያስገርማችሁ ነገር ከ0 ወደ 100 ኪሎ ሜትር ፐር አወር ለመድረስ 3.9 ሰከንድ ነው የሚፈጅበት። ይሄንን የሚያክል መኪና አስቡት እስቲ። ይሄንን የሚያክል መኪና 1 2 3 4 ልትሉ ስትሉ 4 እንኳን ሳትሉ ትንሽ ሲቀራችሁ 4 ለማለት 100 ኪሎ ሜትር ፐር አወር ነው የምታገኙት ከዜሮ ማለት ነው። እዚህ ጋር ቆሟል። 1 2 3 4 ልል ስል 100 ኪሎ ሜትር ፐር አወር እየሄደ ነው። 7 ሲተር ናቸው። ክብደታቸው ወደ 2.7 ቶን ነው። ቶፕ ስፒዱ ደግሞ ልክ እንደ ኤሌክትሪክ መኪኖች በ100 ምናምን ቤት በ130 በ150 ወይ አሪፍ ከሆነ ወደ 200 አይደለም ማብቂያው። ቶፕ ስፒዱ ራሱ የቶፕ ትሪም ሌቭሉ 250 ኪሎ ሜትር ፐር አወር። ምን ማድረግ ይቻላል እንግዲህ እንደዚህ አይነት አሪፍ ፐርፎርማንስ ያለው መኪና ማለት ነው። ከዛ በላይ ደግሞ የሚያስገርመው ነገር 1000 ቮልት ቻርጀር መቀበል ይችላል። እኔ የማውቀው ቤት ውስጥ ያለው ቻርጀር 220 ቮልት ነው። ከዛ በኋላ ደግሞ በምን ያህል ኪሎዋት ነው የሚፈቅደው ቆጣሪያችሁ የሚለውን ነው የሚወስነው መኪናችሁን ቻርጅ ማድረጊያ ስፒዱ ማለት ነው። ቤታችሁ ውስጥ ቻርጅ አታረጉትም እንበልና ተከራይታችሁ ቻርጅ የምታረጉበት በየመንገዱ እንደምታገኙት አይነት እንደሱ አይነት ቦታ ላይ 1000 ቮልት ቻርጀር አገኛችሁ እንበል። ከዛ በኋላ
1000 ቮልት ቻርጀር ካገኛችሁ ከ10% ወደ 97% ቻርጅ ለመሄድ 9 ደቂቃ በቂው ነው። በ9 ደቂቃ ውስጥ 1000 ቮልት ቻርጅ ስለሚቀበል ከ10% 97% ይደርሳል ማለት ነው። ኦልሞስት ሙሉ ለመደረግ 10 ደቂቃ ነበር። በ10 ደቂቃ ውስጥ መኪናው ቻርጅ ይሞላል። አስቡት እንግዲህ የነዳጅ መኪና 795 ሆርስ ፓወር ለማመንጨት የሚያስፈልገው ምን ያክል ሞተር ነው? ያንን ሞተር ደግሞ ለየሆነ ያህል ጊዜ ለማንቀሳቀስ ምን ያህል ፊውል ታንክ ይኖረዋል? ከዛ በኋላ ያንን ፊውል ታንክ ፊል ለማድረግ ስንት ደቂቃ ይፈጅባችኋል? እንበልና አሪፍ መኪና ነው ያላችሁ። ምክንያቱም ይሄን ያህል ሆርስ ፓወር ካመነጨ በጣም ምርጥ የሚባል መኪና ነው። 100 ሊትር ፊውል ታንክ ምናምን አለው እንበል። 100 ሊትር ፊውል ታንክ ለመሙላት ምን ያህል ደቂቃ ይፈጅባችኋል? 3፣ 4፣ 5 ደቂቃ እንደ ዲስፔንሰሩ የፓወር ፍጥነት ነው የሚወሰነው። 3፣ 4፣ 5 ደቂቃ ይፈጅባችኋል ማለት ነው ይህንን ለመሙላት። በጣም ፈጣን ከሆነ 3 ደቂቃም ሊሆን ይችላል። አንዳንድ ቦታ ደግሞ ኢትዮጵያ ውስጥ የምናያቸው ዘገምተኛ ዲስፔንሰሮች አሉ፣ ነዳጅ መሙያዎች 7ም 8ም ደቂቃ ሊፈጅባቸው ይችላል እንበልና ይሄ መኪና 800 ኪሎ ሜትር አፕሮክሲሜትሊ እየሄደ ኦል ዊል ድራይቭ ነው በዛ ላይ። ከዛ በተጨማሪም 795 ሆርስ ፓወር ያመነጫል። በ3.9 ሰከንድ ውስጥ 100 ኪሎ ሜትር ፐር አወር መድረስ የሚያስችለው ስፒድ ይዞ ይሄን ያህል ፐርፎርማንስ አውትፑት እያወጣ፣ ባትሪው ግን ቻርጅ ለመደረግ 1000 ቮልት ቻርጀር ካመቻቻችሁለት 9 ደቂቃ በቂው። አሁን የኤሌክትሪክ መኪና ላይ የሚታመው ነገር ቻርጅ ለማድረግ ረጅም ሰዓት ይፈጃል። ኦብቪየስሊ በቃ የምናውቀው ነገር ነው። አሁን አዲስ አበባ ውስጥ ኤሌክትሪክ መኪና ቻርጅ የሚደረገው አብዛኛውን ጊዜ አዳር መደረግ አለበት። ምክንያቱም በዝቅተኛ ስፒድ ነው ባትሪውን ለማቆየት ቻርጅ መደረግ ያለበት። ስለዚህ አዳር ነው የሚደረገው። እሱ ነው ብዙ ሰዎችን ደግሞ ቅር እያሰኛለው። በተለይ የሚንቀሳቀሱ ሰዎች ምናምን ረጅም ሰዓት ቻርጅ መጠበቅ አይችሉም። ቻርጂንግ ፋሲሊቲዎች በየመንገዱ ቢሟሉ ራሱ በየመንገዱ የወላ ሰዓት መቆም አያዋጣቸውም። እንዴ ኬሚካላቸውን ነዳጃቸውን እየቀዱ መኪናቸው ውስጥ ቁጭ እያረጉ በፈለጉት ሰዓት ወደ ሰልባት እየጨመሩ ቢሄዱ አይሻላቸውም እንዴ? የነዳጅ መኪና ገዝተው። ኤሌክትሪክ መኪና እኮ አይሆንም። ቢአይዲ ግን በ9 ደቂቃ ውስጥ ላጥ ትላላችሁ እያለ ልክ እንደ ነዳጅ ባትሪያችሁን ከነዳጅ እኩል ነዳጅ በሚሞላበት ሰዓት ማለት ነው ባትሪያችሁን ቻርጅ አድርጋችሁ ትይዛችሁት መሄድ ትችላላችሁ እያለ ነው 9 ደቂቃ። ያ በጣም የሚያስገርም ነገር ነው። ፋሲኔት የሚያደርግ ነገር ነው። እውነት ለመሆኑላ የሚከብድ ነገር ነው። እኔን በጣም ስላስገረመኝ ነው ግሬት ታንክ ሪቪው ላደርግላችሁ የመጣሁት። ይሄ መኪና ኢትዮጵያ ውስጥ እንደገባ እኔ ነኝ አንደኛ ሪቪው ማድረግላችሁ። በእርግጠኝነት ጠብቁኝ በዚህ ቻናል ማለት ነው። ግሬት ታንክ ሪቪው አደርግላችኋለሁ። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ ንገሩኝ። ይሄ ነው የምትሉትም ነገር ካለ ኮሜንት ላይ ንገሩኝ። ለመቀበል ለመማር ዝግጁ ነኝ። እስቲ እናንተን ሀሳብ አስተያየት በደንብ ገንቢ ስለሆነ እፈልገዋለሁ ማለት ነው። ቀጣይ ምን መኪና ሪቪው ልስራላችሁ? ይህንን ምርጥ የካር ኮሚኒቲ ኢትዮጵያ ውስጥ እዚህ ጋር ብቻ የምታገኙትን ኮንሲስታንት የሆነውን በትክክል ስለ መኪና ብቻ የሚያወራውን ቻናል ደግሞ ሰብስክራይብ ማድረጋችሁ እንዳረሱ። ቀጣይ በአሪፍ የካር ኮንተንት እስከምንገናኝ ድረስ ነጂዎች ሰላም ቆዩ።